ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? በጣም ተናድጄም ተረብሼም ነው ይህን ቪዲዮ የምሰራው። የሸገር ኢንፎ ሚዲያ በሰላም ነው። ግን መሲ ዛሬ እውነት አንቺ ነሽ? እውነት መሲ ነሽ? በእርግጥ ስራሽ ነው ይህንን የመጠየቅ፣ ግን ስጠይቂበት የነበረው ወይ ለእንደዚህ አይነት ሰው ተጎድቶ ለተነሳ ሰው ለተሰበረ ልቡ ለተሰበረ ሰው ኖርማል አልነበረም። ኢቭን እንኳ የጅስ ላይፍ ኢትዮጵያ ላይ እኮ ነው። ኢትዮጵያ ለው በቃ ሀገሪቷ ህግ በቃ ጥብቅ ህግ የላትም። በህግ ብንተዳደርም ህግ የላትም። 4-5 መታወቂያ የሚወጣበት ሀገር እኮ ነው፣ በአንድ ክልል ላይ ሆነች ማለት ነው። ስለዚህ ለህይወት ስቲ እንኳን መታወቂያ አይደለም በሊቢያ የሚሄዱ የለ እንዴ ለህይወታቸውን ለማሸነፍ ሲባል ብዙ ነገር ሊዋሽ ይችላል። ግን እየነገረች ነው ደጋግሞ ማለት ነው። እኔን የሚጠላኝ ሰው አለ የኔን ህይወት ለማበላሸት። አንድ ሰው ምቀኛ ካለብሽ አንቺን ህይወት ለማበላሸት የትም ጥግ ሊደርስ ይችላል፣ አይደለም ይሄን ለማድረግ ማለት ነው። በእርግጥ አንቺ ጋር እምነት ሊኖር ይችላል። ግን ተሰብሮ ልቡ ለተሰበረ ሰው ከነበረበት ህይወት ተነስቶ የወደቀ ሰው ህይወቱን ለማጥፋት የደረሰ ሰው ንግግርሽ በጣም ትክክል አልነበረም። የእውነት አሁንም ቢሆን የሆነ ነገር ቢሆን ይሄ ልጅ ትጽጽቻለሽ፣ በቃ ትጽጽቻለሽ እንዴ። በቃ እናንተም ስትረዱት የነበረው እንደ ሰብአዊነት ነው። አሁንም መርዳት ያለባችሁ እንደ ሰብአዊነት ነው። በቃ ያለበት ነገር እኮ በቂ ነው። ካለበት ቦታ ላይ ተነስቶ ወደ የሆነ ከብርሃን ወደ ጨለማ ነው። ገባሽ? ለሱ ማለት ነው። ከነበረበት ህይወት ከልጆቹ ጋር ርቆ ከቤተሰቦቹ ጋር ርቆ ይሄ ሰውዬ በቃ ብቸኛ ነው። ሊረዳው ልትሰሚው የሚገባ ሰዓት ነው። ገባሽ? መስየን እንጃ የነበረበት ሁኔታ ላይ እንደዚህ አጠያይቅሽ ተገቢ ነው ብዬ እኔ አላስብም። አሁንም ቢሆን ይሄን ልጅ ተከታተሉት፣ ነገሩ ከመርፈዱ በፊት። እውነትም ሊሆን ይችላል፣ እሱም እውነት ሊኖረው ይችላል። ያገኘሽውም ኢንፎርሜሽን እውነት ሊሆን ይችላል። ግን ምንም ይሁን ምንም ማለት ነው በቃ አንዴ ኦልሬዲ ገልጾልሻል ባልደረባው። አንድ ሰው ወንጀለኛ ሆኖ ተፈርዶበት ጥፋቱ ካወቀ በኋላ እንደ ሰብአዊነት ልናነሳው ይገባል። አንቺም ስጠይቅብን ኦ ማይ ጋሽ ብቻ ትክክል አልነበረም። ጋይ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ሰብስክራይብ አድርጉኝ ፕሊዝ።